ሸገር የምሽግ ቁፋሮ ባለፈው ሰሜን ሸዋ ነፃ ወጣ ብሎ ሰሜን ሸዋ የሆነ የጎበኘው ነው ስንዴ ጎበኘው 16 ቢሊዮን የኢትዮጵያ ብር ገቢ ያገኛሉ እንደዚህ ያሉት ወተት 16 ቢሊዮን ያለ ይቀልድብናል ነበር ምሽግ ፍላጋ ምሽግ ለመጎብኘት ነው ሄደ ዛሬ እንዴት ነው አስራሩ ይሄ ከዛ አካባቢ ዞር ማለት አይቻልም በነጋሽ ላይ ዜጎች ዝም ብሎ ተራ ዜጋ ወደዛ አካባቢ መሄድ አይችልም ምን ይላል ዩዥዋሊ የመከላከያ አፌርስ የመከላከያ ጉዳዮችና ፕሮጀክቶች ስራ የሚሰጠው ለመከላከያ ኮንስትራክሽን ነው ኮርፖሬሽን ነው የሚሰጠው የመከላከያ ኮንስትራክሽን ኮርፖሬሽን ወደ ሜክሲኮ የምታቆረው ታች አካባቢ ያለው ወደ ምን የሚባል ሲጋራ ፋብሪካ አካባቢ እዛ ነው ያለው ይሄን ለማን የሰጡት ለኦሮሚያ ኮርፖሬሽን ለኦሮሚያ ኮንስትራክሽን ኮርፖሬሽን የሚባል ነው ኦሲሲ የሚባል ለሱ ነው የሰጡት ያለ ጨረታ እና ይሄ ቦታ እየተገነባ ያለው በአዲስ አበባ ዙሪያ የሸገር የሚባለው ሱሉልታ ገፈርሳ ፈንታሌ ሸኖ ሙሎ እንጦጦ ጫንጮ እዚህ አካባቢዎች ምሽግ እየቆፈረ ነው ብልጽግና ገለልተኛ አፋር ኦሮሞ የምታውቁ ከዛ አካባቢ ዘመድ አዝማድ ያላችሁ ጠይቋቸው ደውላችሁ ይሄን የኦሮሚያ ኮንስትራክሽን ኮርፖሬሽን የሚገነባው ምሽግ ለምንድን ነው ብላችሁ ጠይቁት አዲስ አበባ የት ነው የኢትዮጵያ ድንበር የት ነው ብላችሁ ጠይቁት የኢትዮጵያ ድንበር ጫንጮ ነው ወይ ሱሉልታ ነው ወይ ገፈርሳ ነው ወይ ፈንታሌ ሸኖ ሙሎ ወይ እንጦጦ ነው ጠይቁት ይሄን መረጃ ልንገራችሁ ብዬ ነው ሌላ የነዳጅ ጉዳይ ነው ኢትዮጵያ የነዳጅ ጉዳይ የምታውቁት ነው ናፍጣ በሉት ሌላ በሉት ኢትዮጵያ አየር መንገድ ጭምር ተወዶብኛል ብሎ የኢትዮጵያ በረራ እየቀነሰ ነው በረራ እንደሚቀንስ ያስታወቀ ነው የመከላከያ የኢትዮጵያ መከላከያ ሰራዊት የነዳጅ እንትኑን ሴንተሩን አዋሽ አድርጓል አዋሽ 40 ግዙፍ የሚባሉ እንትኖች የነዳጅ እንትኖቹን ሪዘርቭ አድርጎ ለጦርነት ብቻ የሚውል ነው ለጦርነት ብቻ ሪዘርቭ አድርጎ አስቀምጧል ነዳጅ አዋሽ 40 አካባቢ እና ከባድ የነዳጅ ችግር ቢኖርም ለኢትዮጵያ ሰራዊት ተብሎ ግን እዚህ ያዘጋጀ ይገኛል በተረፈ ተመልካቾች መከላከያ ምንድነው ገጥሞት የሰነበተው ሰሞኑ እኔ ቃላት የለኝም ብዙ አይነት እዚህ ሚዲያ ላይ ቆይተን በትግራይ ጦርነት ጊዜ ብዙ አይነት ጉዳቶች አይተናል መከላከያ በጣም ብዙ ጉዳት ሲደርስበት አይተናል እስከ ሰሜን ሸዋ ምንጮቻችን እዚህ ሚዲያ ላይ ሲያደርሱ ሚዲያ ላይ የማይተላለፉ ብዙ ቪዲዮዎች ድብቅ ቪዲዮዎች ዝም ብሎ አይቶ ቁጭ የምናደርገው ማለት ነው ለሚዲያ የማይሆን ህዝብ የማያየው አይተናል ከዛ የባሰ ሰሞኑ አይተናል ደግሞ አምባሰል ምንድነው አምባሰል አካባቢ ምንድነው ሀፕን ያደረገው ምንድነው ምን አይነት ጦርነት ነበር አምባሰል እኔ አይቻልም እንደዚህ አይነት አይቻልም መከላከያ በዚህ ደረጃ ጉዳት ሲደርስበት የመጀመሪያ ነው ያየው ያምባሰሉ ጸጥ ብሎ ለኢትዮጵያ መንግስት አቤት ጭካሪ ነው የሚያስብለው ብርሃኑ ጁላ ጸጥ አባው ታደሰ ጸጥ ይፎክራል በየሄድበት ሑመራ ሆኖ ይፎክራል ሰራዊቱ እዚህ አምባሰል ያለቀበት እዛው ነው ይፎክራል እሱ ምንድነው የሆነው እኔ ብጠይቅም አጋጣሚ ማገኛቸው ሰዎች አላለሱልኝም ምን ሀፕን ያደረገው ምን አይነት ጦርነት ነበር ነው ጎንደር አካባቢስ ምንድነው የሆነው እቺ 25ኛ የምትባል ክፍለ ጦር አለች አታልቅም ደግሞ 25ኛ ማለት ማህበረ ደገን የጨፈጨፈች ማለት ነች ማህበረ ደገን አሁን ደግሞ ጎንደር ነው ጎጃም ተገኘች አሉ ሙሉ ተግራል ያው ባዶ ይሆናል ያልቃል ከዛ ማሰልጠኛ ይመጣል ይሞሉታል 25ኛ የምትባለው ስም ይዛት ትቀጥላለች ስሟን ብቻ ከዛ ያልቃል እንደገና ቁጥር የሆነ ማሰልጠኛ ከጦር ላይ ከመናምን ሄዶ ይሞሉታል 25ኛ የምትባለው ግን አለ አሁን ባለፈው ጎጃም አልቃተ ተባለች ተመታች ተባለ እንደገና ዛሬ ስለ 25ኛ ነው ፋን ነው የሚያወራው የብልጽግና ግን ስለ ምርጫ ነው የሚያወራው ዝም ብሎ ስለ ምርጫ ነው የሚያወራው ብልጽግና የብልጽግና ወጣቶች ያስጨረሰ ነው ምንም እኔ ቃላት የለኝም ስለዚህ ጉዳይ እና አንዲት እና ትላንት ሶሻል ሚዲያ ላይ በጣም ቫይራል ሆኖ የዋሉት ቢሾፍቱ እኔ መከላከያ መርዶ አልነገረኝም የልጄን መርዶ አይነግርም መከላከያ ማን ነው የነገረኝ ያሉት ፋኖ ራሱ ነገረኝ ያሉት ወደ ስልክ ደውለው ስልክሽ ልጅሽ የለም በህይወት ገለነው አላሉኝ ያሉት ቢሾፍቱ እኮ ነው እና እኝነቡ ጉዳይ ለማስፈጸም የሆነ ቦታ ሲሄዱ ዞር ብለሽ እንዳትመጪ ያሉኛል ቪዲዮውን ሙሉ ካያችሁ የጀዋር ፌስቡክ ላይ ማየት ይችላልላችሁ ታሪካቸው
ብልጽግና ሌላ የሚያወራው መሬት ላይ ያለው ትንሽ እሺ የነበረው ሁኔታ ነው። ቀን 29 8ኛው ወር 2018 ሜጀር ጄኔራል ውባንታ አባተ አንደኛ ኮር ሲሄድ ማለት ነው አልክ ልጄ ብዬሽ አው እማ የአገር ስትወረር ማየት አልችልም አገር ስትኖር ነው እናት የምትኖረው ብሎ ስለኝ መርቄ ነው ልጄን ለአገር ሆ ብሎ ሲወጡ ከኝቻቸው ተመለሱ። ሆ ብሎ ሲወጡ ፎቶ ተነሱት ራሱ አለ ለምስክርነት አገር ናትና እኔም ታግያ ቃለኝ እኔም ከትግል ጋር ኖሬያለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል ልጅሽን ገለነዋል ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። እንግዲህ ከመከላከያ አልሰማው መርዶ አልነገረኝም። የኢትዮጵያ እናት እንዲህ ነው የምትለው ኢትዮጵያ እናት እንዲህ ነው የምትለው አብይ አህመድ የሚዲያ አስፈላጊነት ሚዲያ ከጥላቻ መውጣት አለባችሁ ሚዲያ ኢትዮጵያ የኛ ሚዲያዎች ጥሩ አትናገሩም ይላል። እንደዚህ መናገር ይሄን እውነታ መናገር የኝናት ሮሮ የኝናት ኮንሰርን እና ለቅሶ ለኢትዮጵያ ህዝብ ማሰማት ማለት ወንጀል ነው ለሱ ለአብይ ባንዳነት ነው የሚሰማው ለሱ። ስለ ጥሩ ብቻ አውሩ ነው እኔ ብልጽግና ነኝ እና ጥሩ ነገር ብቻ ነው መጥፎ አትናገሩብኝ ነው። መጥፎ የሚናገር ሚዲያ ከየትኛው አካባቢ ማለት የብልጽግና ኔጌቲቭ ነገር መናገር የሚችል ኢትዮጵያ ምድር ላይ የትኛው ሚዲያ ሊኖር ይችላል? ማን ደፍሮ ይናገራል? ለዛ እኮ ሶሻል ሚዲያ የኢትዮጵያ ገመና የቤት ገመና እየወጣ ያለው ሶሻል ሚዲያ ምን ይመስላችኋል? ፖለቲካው አይነካይ ነው ኤሌክትሪክ ኳረንቲን ነው ኳረንቲን ሆኗል አይነካማ እና ሶሻል እንቱ አክቲቭ መሆን አለበት። ስለዚህ ባሌ እንዲያርገ ይፈታው ባሌ እንዲያርጉ ፈታኝ ልጄ ከዳኝ እንትና ደፈረኝ እንትና አስደፈረኝ ሶሻል ሚዲያ እንደዛ የትኛው ሚዲያ የትኛው ዲቤት ሲደረግ የትኛው የኢትዮጵያ ኢኮኖሚ የኢትዮጵያ ፖለቲካል ጉዳይ የኢትዮጵያ ክራይሲስ የኢትዮጵያ ቀውስ መፍትሄ ማምጣት እንችላለን ብለው አዲስ አበባ ዩኒቨርሲቲ ሰዎች ሲከራከሩ የትኛው የማክሮ ኢኮኖሚ ዲቤት ኢትዮጵያ ምድር ላይ ሰምታችሁ ታውቃላችሁ? ከአዲስ አበባ ዩኒቨርሲቲ ስኩል ኦፍ ኢኮኖሚክስ ማን መጥቶ ሲነጋገር አይታችሁ ታውቃላችሁ? ሚዲያ ላይ አይነካም። ኢኮኖሚስቱ፣ ፖለቲካ ሳይንቲስቱ፣ ሃይማኖተኛው፣ ፓስተሩ፣ ሐኪሙ፣ ዶክተሩ፣ የኪድኒ ስፔሻሊስቱ አብይ አህመድ ነው። ሁሉንም እሱ ነው። የኮሪደር ምናምን እሱ ነው። በሄደበት ማይክ ያደርጋል። በእንጦጦ አካባቢ ኮሪደር ልቀርጽ ካሜራ እና ጦልጦል ያደርገ ሌሊት ከፈለገ እኩለ ሌሊት ይዞት ሲመጣ ካሜራማን ችግር ምንድነው? የኢቲቪ ካሜራማን የምናምን ካሜራማን አይጠበቅም። ሁለት ስቱዲዮ አለ ቤተ መንግስት። አንደኛው የባለቤቱ ነው የመዝሙር ምናምን ፈጣሪ የምታመሰግንበትና ፕሮዳክሽን ምናምን የምታረግበት ነው። አንደኛው ስቱዲዮ እሱ ነው። አንደኛው ስቱዲዮ እሱ ነው። ፕሮፓጋንዳ የሚሰራበት ነው። የዱባይ የዩኤ ያዘጋጀው እኮ ነው 150 ምናምን ሚሊዮን ዶላር የፈሰሰበት ነው። ማቆ ታሪክ ነው ማውራ ወዲያው እንደመጣ የመጀመሪያ የሰራው ፕሮፓጋንዳውን ማስተካከል ነው። ስቱዲዮ ነው የገነባው። ብሌነስዩም ወርቁ ጋችና የሚያውቁት እነሱ ናቸው ያደራጁት። ሲሰሩም መስራት ያለባቸው ጭምር ተመርጠው እዛ ላይ ማን ይሳተፍ ተብሎ ማለት ይሄ ከወያኔ ጋር ምናምን ንክኪ የሌለው ሰው ሚስጥር እንዳያውቅ ተብለው ማለት ነው። እንግዲህ ያያችሁት ኒዮና ወደ ብርሃኑ ጁላ ጋር ነው። ብርሃኑ ጁላ በድሮ ነው መኖር የሚፈልገው። በድሮ መከላከያ ይሄ መከላከያ ማለት የድሮ መከላከያ ወጣትነት ወጣት ሆኖ ድሮ ካደጀ በኋላ የወጣትነት ዘመኑን ትዝታ ምናምን ይመጣበታል። ብርሃኑ የድሮ መከላከያ ትንሽ አስተዋሳቸው የድሮ መከላከያ እኔ ያለበት መከላከያ ነግራቸዋል። መጀመሪያ እንዲህ ብሎ ይሄን ሁላ ጉድ የሚነግረን ሰራዊት ስለዚህ ጉዳይ 8ኛው ወር 2018 የኛው ስዳደጋ ነው እንጂ የሚጠለጠለው ሌላ ጋር እኮ ክብር አለው። ሌላው ጋር ክብር አለው። አሁን እኛ እኮ ወጣ ብለንም እንዴት ነው የሚመለከቱን ብለን እንትን እንሰራለን እኮ ተንዘና ነበር እና ለኛ ሰራዊት ያላቸው ክብር ምን አለበት እንደዚህ አይነት ሰራዊት ቢኖረን የሚሉ ናቸው። ሁሉም ያውቃል። አውሮፓም አሜሪካም ስለኛ ሰራዊት ያውቃል። የኢትዮጵያን ሰራዊት እንደ ዋስትና የማያዩ ኢትዮጵያን ከሆኑ ንቅል ናቸው፣ ስዳደግ ናቸው፣ እንደገና ደግሞ ቅጥረኛ ናቸው። እነሱ ብቻ ናቸው። የኛ ሰራዊት የተከበረ ነው። የትም ዩናይትድ ኔሽን ብትሄድ የተከበረ ነው። አሜሪካ ብትሄድ የተከበረ ነው።
አረብ ሀገር ብትሄድ የተከበረ ነው። አፍሪካ በሙሉ የተከበረ ነው። እንዴት ነው የምትገነቡት ብለው እየጠየቁን ነው። እንዴት ነው የምትገነቡት ይሄን ሰራዊት ብለው እየጠየቁን ነው። አሜሪካ ብሄድ የተከበረ ነው። እውነት ነው። ባለፈው ጀራሉ የቢሾፍቱ ነው የደብረ ብርሃን ደብረ ዘይት ዩኒቨርሲቲ ምንድነው የሚባለው ዩኒቨርሲቲው ነው ቢሾፍቱ ተብሏል። አላውቅም ማለት ደብረ ዘይት ዩኒቨርሲቲ ኮሌጅ የሚባለው ደብረ ዘይት ነው የሚባለው ቢሾፍቱ ዩኒቨርሲቲ ነው። ደብረ ዘይት ስለማውቀው ነው። ደብረ ዘይት ዩኒቨርሲቲ ዲኑ ብርጌዴር ጀነራል ሜጀር ጀነራል ሆኖ ማን ከበደ የሚባለው ማን ከበደ ነበር? ነጋሳ ከበደ ነጋሳ እሱ ነግሮናል። አሜሪካ መጥቼ ባቡር የኢትዮጵያ ዩኒፎርም መከላከያ ዩኒፎርም ለብሼ ባቡር ስጠብቅ ነው ሰር ብሎ ቀድሞ ያስገባኛል። ታንክ ዩ ፎር ሰርቪንግ ዩር ኔሽን ዩር ካንትሪ አለኛል። ሰውየው አሜሪካዊ ነው። እዚህ የሚያመሰግነው ግን የኢትዮጵያ ወታደር ልብስ ለብሶ የነበረው እዚህ ጋር ኢትዮጵያ ስላለው ነው። የትም ትከበራለህ ነው። አሜሪካም ይከበራል ቅድሚያ። ኢትዮጵያ ስንሆን ግን ሁሉም ይፈራናል። ሁሉም በቃ እኛን ሲያይ የሆነ ነገር አለዋ። የኢትዮጵያ መከላከያ ሰራዊት ሲባል ምንድነው? ሰው በቁሙ የሚያቃጥል እኔ ነኝ እንደ ያቃጠልኩት የኢትዮጵያ ሕዝብ ያየው እኮ ነው። በቁሙ የሚያቃጥል የሚደፍር የ7 ዓመት ህፃን ልጅ ጁንታ ገደልን ብለው ከነ ህይወቱ የቀበሩ እኔ አይደለም እኮ ያልኩት እኮ በቪዲዮ እኮ በቪዲዮ ስለሚደብረን ነው። አንዳንድ ቪዲዮን ማምጣት በየጊዜው ጁንታ ገደልን ብለው እናቶች አርቲፊሻል ወርቅና እንትና እስቲ መንጭቀው የእናቶቻችን ወርቅ ከመነጨቁ በኋላ አርቲፊሻል ወርቅ ይሁን ትክክለኛ ወርቅ ይሁን ከዛ በኋላ እይልኝ እስቲ ይሄን ወርቅ የትኛውን አርቲፊሻል የትኛውን ትክክል ብሎ ወደኛ ይዘውቱ ይመጡ ነበር አለው። የትግራይ እኮ ዘራፊ ገዳይ እና ይሄ የኢትዮጵያ ወቅታዊ ትክክለኛ የመከላከያ ሪያሊቲ እሱ ነው። በየቦታው የሚቀጠቀጥ በዙር በትላንትናው ታሪክ መኖር አትችልም። የትላንትና ታሪክ ወርቃማ ታሪክ ነው። ብርሃኑ ጁላ ብርሃኑ ጁላ ነው የታየው። ብርሃኑ ጁላ ትዝ የሚለው ይሄ ፎቶ ነው ያሳያችሁ። እኔ ያለሁበት ፎቶ ነው ይሄ ፎቶ። ብርሃኑ መሀል ላይ ያለ ወርቃማ ጊዜ ነው። ይሄ ወርቃማ ጊዜ ነው። ያው እንደ በደንብ አድርጎ በደንብ እሱ እኔን አሁን እንደ ባንዳ እሱ እንደ ኢትዮጵያዊ ነው የሚመለከተው። እኔ ደግሞ እሱ እንደ ባንዳ እንደ ገዳይ እኔ እንደ ትክክለኛ ዜጋ አድርጌ ነው ራሴ መቆጥረው። ይሄ ትክክለኛ የኢትዮጵያ አጠገቡ ያለው አለ። አንደኛው ቲዲኤፍ ነው፣ አንደኛው መከላከያ ነው፣ አንደኛው ብልጽግና ነው፣ አንደኛው ቲዲኤፍ ነው። በእኔ በኩል ያለው አራንሺ ነው። አራንሺ ይባላል። የብርሃኑ ምክትል ነበር ያኔ ምክትል ነበር። ይሄ ወርቃማ ጊዜው ነው። አሜሪካ ቢሄድ አውሮፓ ቢሄድ አሜሪካ ቢሄድ አፍሪካ ቢሄድ የሚከበር ሰራዊት ነው የሚባል እውነት ነው። የሰር የሚባል ሁሉም አክባሪው ነበር። እሱ አይደለም አሁን ያለው ገዳይ ነው፣ ዘራፊ ነው፣ ደፋሪ ነው፣ አገር አዋራጅ ነው። ሉዓላዊነት ጥሶ የራሱ ህዝብ ላይ ጄኖሳይድ ያስፈጸመ የተዋረደ ያዋረደ ነው። ከየት መጥቶ ይሄ በሀገሩ እንደዚህ የሚሰለፍ ባንታባት አንደኛ ኮር ሲሄድ ማለት ነው። ይሄ ሰልፍ ከሶማሊያ ጋር ተዋግቶ አይደለም፣ ከኤርትራ ጋር ከሱዳን ጋር ተዋግቶ አይደለም። የኢትዮጵያ ህዝብ ሲጨፈጭፍ ኢትዮጵያ ምድር ላይ በአማራ ክልል ነው ይሄ። እና የኢትዮጵያ ሰራዊትን የሚጠሉ ንቅል ናቸው። ንቅል ማለት ቀዌ ማለት ነው አይደል? እነዛ ይመስለኛል ምናምን ናቸው ብሎ ቋንቋ የሚደረድረው ሰው ምን ያድርገው? ወደ መረር ወዳለው ጉዳይ እንገባለን። እና በትዝታ ነው ሰውየው መኖር የሚፈልገው በትዝታ። ይሄ ኢትዮጵያ አሁን ያሳየኋችሁ ኢትዮጵያ እኔም ብርሃኑም እኩል ምታይ ኢትዮጵያ ነበረች። እኔንም ብርሃኑ ጁላንም እኩል ምታይ ኢትዮጵያ፣ እኩል ምታከብራት እኩል ምናከብራት ኢትዮጵያ ነበረች። እቺ ነች ኢትዮጵያ። ብርሃኑ ጁላ የሚናፍቀው ይሄ ኢትዮጵያ ነው። ብርሃኑ ጁላ ያለበት ነው። የኢትዮጵያ ወርቃማ ዘመን የሚለው ብርሃኑ ጁላ ይሄ የነበረበት ነው። ሌላ አይደለም። አሁን ተመልከቱ ኢትዮጵያ የትኛው ሰራዊት ነው? ትግራይ መጥቶ ስለተቀጠቀጠው፣ አማራ ስለሚቀጠቀጠው፣ ቅድም ስለ አምባሰል እያወራው እኮ ነው። ቪዲዮ ስለሚደብረው ስክሪን ላይ ስለማይሆን እኮ ነው። ጎንደር ስለሚቀጠቀጠው፣ ኦላ ስለሚቀጠቀጠው በየቦታው ስለ የትኛው ነው የምታወራው? ምን ስለሆነ ነው?
ችግሩ መፍትሄው እናንተ ጋር ያለው። አንድ ሰውዬ አጠገባችኋል ምንም የምታውቁት ነገር የለም። አድርጉ የተባላችሁ ነው የምታደርጉት። ሰውየው አገሪቷን ወደ ገደል እየከተታት ዝም ብላችሁ ታዩታላችሁ። ዝም ተቋማቱን አፍርሶ ብቸኛ የሚፈራ ከንጉስም በላይ ንጉስ ሆኖ ሀገሪቷን ገደል እየከተተ ያለ ማለት ነው። ንጉስ አይደለም ገደል የሚከታ አይደለም ንጉስ። ሱፕሪም ፓወር አለው ንጉስ ብሎ የሚፈራ ማለት ነው። እግር ላይ ሁሉም የተጎነበሰ ሰላም የሚለው ስለ አረጋው በርሄ የሚባለው ሰውዬ እመጣበታለሁ። መረር ወዳለ አረጋው በርሄ ከእንቅልፍ ተነስቶ መጣ። ፊቱ ማየት ትችላላችሁ። ከእንቅልፍ እንደተነሳ ትንሽ ደብዘዝ ብሏል ፊቱ ወፈር ያለ ከእንቅልፍ የተነሳ ነው። እና ጽንፈኛው በቃ የጽንፈኛው የህወሓት ወቅታዊ አካሄድ አገር አፍራሽ ነው ይላል። ሀገር አፍራሽ ነው ምንድነው? ከየት መጣ ብትሉት ይሄ ተጠርቼ ነው በአስቸኳይ ተጠርቼ ነው የሚለው። በቃ ምንም እንትን የለው። ምን ሆነ ነው በቃ ይሄ ብትሉት ተጠርቶ ነው። ነፍስ አድርስ ነፍስ እንትን አድርግ ፕሮፓጋንዳ ተበላ ነው። የጽንፈኛ ህወሓት ወቅታዊ አካሄድ የሀገር አንድነትንና ሰላምን ስጋት ላይ የሚጥል ነው። ኮቴሽን አድርጓታል። አዲስ ፕላስ የምትባለው የኢትዮጵያ ፕሬስ ኤጀንሲ ነች። ህወሓትን በመቆርቆሬ በህወሓት በመጀመሪያ ይቆጨኛል ያለ ሰውዬ ነው። ባትጀምረው ሌሎች ይጀምሩት ነበር። ሌሎች ጀምሮታል። አንድ ላይ ነው ሄድከው። ብቸኛ አባት ሆኖ እንደ አክት የሚያደርገው ምን ያርገ ይሄ ሰውዬ? አንደኛ በስተርጅና ዝም ብሎ አይደለም። ይሄ በዚህ ጊዜ ሴቭ ካላደረገ ገንዘብ ሴቭ ካላደረገ እንደ ጥገኛ ነው የምትሆነው። ጥገኛ ነው። አሁን እኔ የሚያሳዝነኝ ከአብይ አህመድ በኋላ ይሄ ሰውዬ እንደዚህ አይነት የመሳሰሉ በጣም ብዙ ሰዎች አሉ። ሚዲያ ላይ የሚወጡም አይወጡም አሉ። የት ነው መደረሻቸው? የት ነው? አሁን ሆላንድ ቢሄድ ልጆቹ ራሱ አይቀበሉትም። ልጆቹ ውጭ ያደጉ ናቸው። በጣም ኢንዲቪጁዋሊስቲክ የሆነ ህይወት ነው የሚኖሩት። በቃ የሆነ ማለት የውጭ ልጆች እንደዛ ናቸው። የአበሻነት አይደለም። ይሄ ሰውዬ ተመልሶ ምን አይነት ውስጥ ነው የሚኖረው ነው? ወይስ አዲስ አበባ ሆኖ ጽዋዋን እዛው ይጠጣታል? ቃሊቲ ገብቶ ጽዋዋን ይጠጣታል? የአብይ አህመድ ፕሮፓጋንዲስት ሆኖ 8 ዓመት ሙሉ ላደረሰው ጉዳት ፍቃደኛ ሆኖ ይጠብቃል? ያኔ አይመስለኝም። በሞያሌም በቦሌም በመናምን መሸሹ አይቀርም። ግን እየተበለጥኩ ነውና ትንሽ ፊቴን ላስመታ ብሎ ወደ ስክሪን ነው የመጣው። ምክንያቱም አሁን ከሁሉም በላይ ተመራጭ የሚባሉ ፕሮፓጋንዲስቶች አሉ። ተጋሩ ናቸው። ሌላ ሰው እንዳይመጣ ተብሎ ነው። የትኛው ፕሮፓጋንዳ ስለ ትግራይ ሲያወራ አባዱላ ሰምታችሁ ታውቃላችሁ? አባዱላ እኮ አያወራም እኮ ስለ ዲቦራ ፋውንዴሽን ነው የሚያወራው። ገንዘብ ላይ ነው ያለው። እሱ ሶሻል ሰርቪስ ነው የሚለው፣ ህዝብ እያገለገልኩ ነው የሚለው፣ ግን ገንዘብ ላይ ነው የተቀመጠው። ወይ ሌሎች አሉ። ግርማ በሩ ይመጣል አይወጣም? ኩማ ደመቅሳ ድሪባ ኩማ ይመጣሉ አይመጡም? ማንም አያወራም። ሽመልስ አብዲሳ ያወራል? ማንም አያወራም። ማንም ያወራም? ጻድቃን፣ አባባ አረጋዊ፣ ጌታቸው ረዳ፣ የአእምሮ በሽተኞች አሉ በየቦታው በየተራ ዩቲዩብ ላይ በየእንትን ላይ ይመጣሉ። የሚንቁት ሚዲያ የላቸው። ምንም አይነት ሚዲያ ላይ ሁሉም ነው የሚመጡት በየተራ። እና ማናት የባጫ እህታችን እሷም በየቦታው እነሱ ነው የሚመጡት። ትዝብት እኮ ማንም ሰው የሚታዘቡ ነው ማወራው እኮ። ሌሎች መምጣት አይችሉም ስራቸው። እና ይሄ ሰውዬ ተበለጥኩኝ እርስ በርሳቸው የሆነ ኮምፒቲሽን ስላሉ መጣው ብሎ ህወሓት መሳደብ አለ የሆነ ነገር ላይ በአረጋዊ በረም ቋንቋ ይዞ መጣ። በምርኩስ ነው የመጣው። በረራሽ ላይ ቀላል አይደለም። በዚህ እድሜ እኮ እድሜ ስጠን ያረጋው በረ እድሜ ስጠን ምንለው ቀላል አይደለም።